አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የኢትዮጵያ ተከታታዮች እንዴት ናችሁ? እኔ አልሐምዱሊላህ ደህና ነኝ። አማን ናችሁ? ዛሬ ደግሞ የማሳያችሁ የቂጣ አሰራር ነው። አቀጣጠሉ እንደዚህ አድርጋችሁ ነው የምታቀጥሉት። እኔ ሁለት አይነት ዱቄት ነው ያደረኩት። ይሄ ምንድን ነው የሚባለው? ብር የሚባለው ይሄ ጠቆር ያለው ስንዴና ነጭ በኢትዮፕ ስንዴ ነው ያደረኩት ማለት ነው። ሁለቱንም አደባልቃችሁ ዱቄቱን ስታደርጉት በጣም ቆንጆ ነው። በጣም ማይጠቁር በጣም ነጭ አይሆንም ማለት ነው። እና በዚህ መልኩ ታቀጥሉታላችሁ። ትንሽ ጨው ትጨምሩበታላችሁ። ከፈለጋችሁም ደግሞ ትንሽ ሀበት ሶዳ ታደርጉበታላችሁ። ሀበት ሶዳ ቆንጆ ስለሆነ ማለት ነው። እና እንትን ይሄ ምንድነው ትንሽ የኒዶ ካለ ወይም ኒዶ ከሌለ ህልብ ይሄኛው የመርአይ ወተቱ ካለ ትንሽ ተጨምሩበታላችሁ። ቆንጆ ነው የሚሆነው ማለት ነው። ሳጁ ደግሞ ይሄን ይመስላል። ትንሽ ዘይት አድርጌበታለሁኝ። ትንሽ ዘይት አድርጌበታለሁ ማለት ነው። ምክንያቱም እንዳይዝ ማለት ነው። ከሊጡም ትንሽ ዘይት አድርጌበታለሁ እና ወደ አሰራሩ እንሄድ ኢንሻአላህ። አሁን ሊጡን ከእንትን ላይ እናደርገዋለን። ከሳጁ ላይ ከብረምጣዱ ላይ እንደዚህ አድርገን ካረግን በኋላ ከዛ እኔ የምጋግረው በማንካ ነው። እንደዚህ አድርጌ እንደዚህ አድርጋችሁ እንደዚህ አድርጋችሁ በስሱ ጋግሩታላችሁ ማለት ነው። በስሱ ሲሆን በጣም ቆንጆ ነው። ቀለል ብሏችሁ ትበሉታላችሁ። ከዛ ላይ ደግሞ በፉል ወይም በሹክሹካ በጅብን በማር በተለያዩ ነገሮች መጠቀም ይቻላል ማለት ነው። ምክንያቱም ስስ ነገር ስትበሉትን ቀለል ብሏችሁ ስለሚበላ ማለት ነው። እና በዚህ አድርገን ይሄው በጣም ቆንጆ ቂጣ ነው። እንደ ቁርስ ቀለል ያለ ነገር ይሆናል ማለት ነው። ሌላ ነገር የተገዛ ሰሙኒ ወይም የተገዛ ቂጣ ምንበላ ቤት ውስጥ እንደዚህ አዘጋጅተን በቀላሉ መጠቀም እንችላለን ኢንሻአላህ። እና እንደዚህ አድርጋችሁ ጋግራችሁ ቤታችሁ ቀለል አድርጋችሁ በጥበጥ አድርጎ እንግዲህ ጋግሮ መጠቀም ይሻላል በማለት ነው። እዚህ አድርጋችሁ እኔ ደስ የሚለኝ ወይ በፉል ወይም ወጥ ካለ ደግሞ በወጥም ቆንጆ ነው። ግን ወጥ ካለለ በማር ወይም በፉል ሱዳኒ ቀብታችሁ መጠቀም ይቻላል ማለት ነው። እንዲሁም ዝም ብሎም ይበላል። ጅብን ቀብታችሁ እሱን ደግሞ መጠቀም ትችላላችሁ ማለት ነው። ይኸውላችሁ በስሏል። እንደዚህ ሲበስል እንደዚህ ነው የሚመጣው። ማሻአላ በስሏል። ከወደ ታችም ያለው ይሄን ይመስላል። ከወደ ላይም ያለው ይሄን ይመስላል። ማሻአላ እንደዚህ አድርጋችሁ አብስላችሁ ተጠቀሙ። በጣም ቆንጆ ቂጣ ነው ማለት ነው። ቀለል ያለ እሺ ሁላ ይሄው ተጋግሮ አልቋል። ይሄን ይመስላል ቂጣችን። ማሻአላ አልሐምዱሊላህ ብዙ ነው። ከዛ ቁርስ እንግዲህ እኔ ልበላ ነው። በነገራችን ላይ የእነሱን አስቀምጬ ራሴ ልበላ ነው። ይኸውላችሁ ይሄ ስትሮበሪ ጃምፕ ይባላል። ይሄ ማለት ነው። ይሄ ስትሮበሪ ጃምፕ ይባላል ማለት ነው። እዛ ይሄ ያው ሰላጣ ነው። ይሄ ደግሞ ወላሂ እንግዲህ ያብሽ ወጥ ነው። ልክ አሰራሩ እንደ ሽሮ ነው። ወላሂ ግን በጣም ይጥማል። ያብሽ ወጥ ነው ማለት ነው። እንግዲህ እንደዚህ አድርገን እስኪ እንቅመሰው ማለት ነው። ቢስሚላህ በጣም ቆንጆ ነው። በነገራችን ላይ ያብሽ ወጥ በጣም ቆንጆ ነው። ልክ እንደ ሽሮ ማሻአላ ልክ እንደ ሽሮ ይፈጭና አሰራሩን በሌላ ቀን አሳያችኋለሁ። ወላሂ ግን ይጥማል በጣም ማለት ነው የሚጥመው።
እንግዲህ ቂጣው ይኸው በጣም ስስ ነው። በጣም ይኸው በጣም ስስ ነው እንደምታዩት ማለት ነው። በጣም ከዛ ከዚህም እንግዲህ እያደረግን እንቀምሰዋለን ማለት ነው። ወላሂ ያው እንግዲህ አረቦቼ ገና አልተነሱም። ሲነሱ እንግዲህ እንደዚህ ሹክሹካ ሰርቻለሁ። እሱን ነው ለእነሱ እንኳን ማቀርብላችሁ። ይሄ የኔ ቁርስ ነው። እንደዚህ አድርጋችሁ ተጠቀሙ። የአብሾቱን አሰራሩን በሌላ ቀን አሳያችኋለሁ። ወላሂ ይጥማል። በነገራችን ላይ በጣም ነው የሚጥመው ማለት ነው። አብሾ በስነ ስርዓት ከተሰራ ይጥማል። በእንጀራም መብላት ይቻላል ማለት ነው። በእንጀራ መብላት ይቻላል። እና ቂጣ የዛሬው ቂጣ አሰራር ይሄን ይመስላላችኋለሁ ውዶች። ሰርታችሁ ትጠቀማላችሁ ብዬ ተስፋ አደርጋለሁ። ኢንሻአላህ ቻው፣ ደህና ሁኑልኝ። በሰላም እንገናኝ።